ሰላም ቤተሰቦች፣ በዛሬው ቪዲዮ የበፊት ሰፈሬና ከድሮ ጎረቤቶቼ ጋር በዓልን ማከበር ይሆናል። በዛውም የናፈቀኝና የበፊት ትዝታዬን አሳያችኋለሁ። ሙሉ ቪዲዮን ማየታችሁን አትርሱ። ይመቻችሁ። ሰላም፣ እንኳን አደረሳችሁ ቤተሰቦች። እንግዲህ የዛሬው ቪዲዮ ላይ ቅድም እንደነገርኳችሁ ወደ ድሮ ጎረቤቶቼ ጋር ነው የምሄደው። ለየት ያለ በዓል ለማሳለፍ ነው ያሰብኩት። ገና እየነገና ያለው እና ሄጄ እዛ የድሮ ኤክስፔሪየንስ ምናምን ቼክ ለማድረግ ነው የፈለኩት። ከወጣው 3-4 ዓመት ምናምን ያልፈኛል ከዛ ሰፈር ከወጣኝ ምናምንና እስቲል ስለሚናፍቀኝ የሆነ ድባቡ ምናምን ደስ ይላል። የሆነ የተደረደረ ቤት ነው፣ ጎረቤት ከጎረቤት ጋር ይጠራራል ምናምንና ምን እንደሚገጥመኝ እናያለን። ሄደን ቪዲዮን ሲጀምሩት ላይክ አድርጉልኝ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እያየሁ ነው በቃ ሰብስክራይብ ያላደረጉ ሰዎች ናቸው በብዛት እያዩ ያሉትና ይሄ ደግሞ እኔን ይጎዳኛል በያ ኤኒዌይ ሰብስክራይብ አድርጉ ጋይስ፣ ወዳችኋለሁ። ወደ ቪዲዮ ባይ ዘ ወይ አሁን ካለሁበት ሰፈር ብዙ አይርቅምና በእግር ወክ አድርጌ መሄድ ይችላል። ደስ የሚለው በእግር ወክ አድርጌ ነው የምሄደው ምናምን። ዋናው ድባቡ ነው ከሰፈሩ አይደለም ይላል። እና ሌላው ሰፈራችንን ለየት የሚያደርገው ነገር ምንድን ነው መሰላችሁ? ብዙ እናቶች አሉ። እንደዚህ ጎረቤቶቹ ጋር እንዳለ ብዙ እናቶች አሉና በቃ ትመርቃላችሁ፣ እንኳን አደረሳችሁ። ውይ ያሳደግልን ልጆቻችን፣ ሁሉም እንደ ልጅ ነው ያሳደገንና ቆይ ብር ላውጣ ኤቲኤም ጋር እየደረስኩ ስለሆነ ነው ጋይስ። ያው እንግዲህ ዛሬ ራሴን በራሴ ነው የምቀርጸው። ካሜራማን የለኝም። የታለ ኤቲኤም በሉኝ እንዴ ብር መስላችሁ? ስንት ብር ላይ ስንት? አይ ተውት፣ ነገራት ያወጣል። ስጠኝ ብሩን። ብራችንን አውጥተናል። ያው ዝም ብዬ ለኪሴ ላይ ያዝ ብዬ ነው እንጂ ትራንስፈር ምናምን ማድረግ እችላለሁ። ግን ስገባ ሰፈር ውስጥ ልጆች ምናምን ስለሚኖሩ የበዓል ምናምን ብዬ ዝም ብዬ እሰጣቸዋለሁና ዋናው ካሽ መያዝ የፈለኩበት ምክንያት እሱ ነው። እና እንደነገርኳችሁ እናቶች ናቸው በብዛት ያሉት እኛ ሰፈር ላይ ማለት ነው። በብዛት እናቶች አሉና በቃ ትመረቃላችሁ። በዛ ላይ ለበዓል ስትመጡ ደስ ይላችኋል። ልጆቻችን አድገው ሆድ ይጠይቁን መጡ ይላሉ ምናምንና ደስ ይላል። ብቻ እስቲ አብረን የምናየው ይሆናል። አይ ሆፕ አሪፍ እንደሚሆን ብቻ ቪዲዮን ተከታተሉት። ላይክ አድርጉ ጋይስ። አጄ እንኳን አደረሰሽ። አማን ነው ወዴት ነው? አይ በቃ አለኝ እየገባኝ ነው። አይወላችሁ ገና አስፋልቱ ገና ሳልታጠፍ ከዚሁ አገኘሁኝ ሰው። ሰፈራችን እንግዲህ እየገባኝ ነው። ከመግቢያው እስቲ ላሳያችሁና የት ሰፈር ይመስላችኋል? እስቲ የምታውቁት ታውቁታላችሁ የዚህ ሰፈር ሰዎች፣ ለሌሎቻችሁ ግን እስቲዩት። ይሄ ሰፈር ያው የሚመስለው ሌላ ሰፈር ሊኖር ይችላል። ግን እኔስ ግን ገምቱ፣ ኮሜንት ላይ ገምቱ። ይኸውላችሁ ውሻ ራሱ መጥቶ እንኳን አደረሰ የሚለኝ ሰው ነኝ። ይሁት ታያችኋል። ናቲ ማንዳይ የኔ አባት ና የኔ አባት እንዴ ውሻ ራሱ እንኳን አደረሰ የሚለኝ ሰው ነኝ። ያሳደግኩት ውሻ ነው ጋይስ። የኔ አባት ደህና ነህ? እንኳን አደረሰ። ምንድነው ያዘጋጁልህ? ቤት ክትፎ ነው ምንድነው ያዘጋጁልህ? ያልበሰለ ክትፎ? እሺ ቢያንስ ቅቤ ያለው ይሁት። አያምርም? በእናታችሁ ይሁት። እውይ የኔ አባት በጣም ነው ሽሞድ ውሻ በጣም ነው የምወደው ጋይስ። ስለ ውሻ ደግሞ ያለኝን ነገር አንድ ቀን ቪዲዮ በደንብ እሰራላችኋለሁ። የውሻ ፍቅር የተለየ ነው እኔ ጋይስ። ናትዬ የኔ አባት እንኳን አደረሰሽ። አለሁልህ። በዓል እንዴት ነው? እየገባን ነው ጋይስ። እንግዲህ ያው ጩጮች እየተቀበየ እስቲዬ እኔ ቆንጆ እንኳን አደረሰሽ። ዝኑ እንዴት ነሽ? አለን። ይኸውላችሁ ስገባ ከእናቶች ነበር የጠበቅኩት፣ ከልጆቹ ነው የተቀበሉኝ። እየገባን ነው ገና እንቀጥላለን። እንግዲህ በኑ ወይ መጀመሪያ ከዚህኛው እንጀምር። ሽፌ እንኳን አደረሳችሁ። ዛሬ በቪዲዮ ነው የመጣንላችሁ። ራሱ በእድሜ አይቻለሁ። ምኑን? 8 ሰዓት ከ10 ኪዳነ ምህረት አንተ ቤተክርስቲያን ነበር ያደርከው? አንተ በህልሜ አንተ ቤተክርስቲያን ትተኛለህ አይደል? በህልሜ ይላል አዱይ። ይኸውላችሁ ይሄ ደግሞ ያሳደግኩት ልጅ ነው ጋይስ። እንዴት ናችሁ? ማን አለ ውስጥ ማን አለ? የት? ኦኬ እንትና ጋር ነው የትሜ ጋር። አይ አሪፍ። እንዴት ነው በዓል አሪፍ ነው። አገባ እንዴ? ሊያዋርደኝ ነው እንዴ ቪዲዮ ላይ? አባኮ ጋይስ
በስማም ይሁት አሁን መጀመሪያ ቤቱን ላሳያችሁ ከመግባቴ በፊት ግቢያችንን ምናምን ላሳያችሁ። ይሄ ልጆች የሚጫወቱበት ነው። ከዛ ይሁት ለዚህ መደዳውን ቤት ነው። ከዛ እንደዚህ ወደ ውስጥም ገብታችኋል፣ በዚህኛውም በኩል ገብታችኋል ምናምን በቃ እንዳለ መደዳውን ቤት ነው። ሰላም በላችሁ የኔ አባት። ልንገባ ነው። እንኳን አደረሳችሁ። ቪዲዮ ይዤባችሁ ነው የመጣሁት። የትሜ እንኳን አብራ ደረሰ። እንዴት ናችሁ? አለን። ከየት ነው የሚጀምረው? ከእኔ ልጀምር። ከእናት ነው የሚጀምረው። አለን ይሄ በቃ የበዓል እኮ ደስ የሚለው ዳቦ አለ። ዋናው ይሄ ነው። የበዓሉ ዋናው ይሄ ነው። ያው ከግማሽ በኋላ ስለማንግባባ ካልተግባባን ያው ይሄ ሆዴ ውስጥ ተቀምጦ ነው ማለት ነው ጋይስ። አሁን the best part የበዓሉ the best part ስዊት ደህና ናት። ሰላም ናት። ደህና ነች። ስምንት እንቁላል አውጪልኝ። 8 እንቁላል ከ16 ብልት ጋር አሜን። ጋይስ እዚህ ጋር ደግሞ ወንድሜ ነው ያለው፣ ፍፄ ይባላል። ሰላም በላችሁ። ሰላም ጋይስ፣ እንኳን አደረሳችሁ። ሽፌ ኦል ዘሎንግ ምን ይባላል ብቻ ከደሴ ሽፌ ከደሴ እንኳን አደረሳችሁ። በዓሉ የሰላም የፍቅር የጤና ያርግልን፣ አገራችንን ሰላም ያርግልን። አሜን። ያመሰው ይበደን። አሜን። አየህ ትልቅ ሰው ሲመረቅ እኮ በእናትህ መርቅልኝ በደንብ በእናትህ። መስከረም በኋላ ትመረቂያለሽ አንቺ። እስቲ አትንቅለበለበለዚ ትቅለበለባለች እንዴ አንተ መርቀ። ያመት ሰው ይበለን ብለን ያቆምኩ እሱ ጋር ነው ያዝልህ። ቀጥል። ያመሰው ይበደን። ሀገራችንን ሰላም ያርግልን። አሜን። ጤናችንን ይስጠን። አሜን። እንደዚሁ እንደተሰባሰብን ሳንነጣጠል ለአመቱ ያድርሰን። አሜን። አቤት ሽፌ አንተ እኮ በቃ የቀረው እኮ ሌላ ነገር ብቻ ነው። በቃ አሪፍ ነው። ቴንኪው በጣም መርሃባ ብለህ እና ጋይስ እንደነገርኳችሁ ወንድሜ ነው። ሂዝ ማይ ብራዘር ፍሮም አናደመደ ጋይስ ፍፄ ነኝ፣ የፍሌ ብሮ ነኝ። እንኳን አደረሳችሁ። በዓሉ ደስ የሚል ፍቅር፣ የደስታ በቃ የሁሉም የፖዚቲቭ ኢነርጂ ያለበት በረከት ሁሉ ይሁንልን። አሜን። ለሁላችን ሰብስክራይብ ፎሎ አርጉ። በደንብ ይጠበቅባችኋል። ፎሎ ምንድነው? ሰብስክራይብ ኮፒ ሊንክ እየተደረገ አይደለም ጋይስ፣ በደንብ አርጉ። እዚህ ምግብ አስቀምጠን የመጣ ነው። እስካሁን በዊዝናዊ ከ4000 ነው ሰብስክራይብ የተገባው። አሁን ደግሞ ደብል እየተደረገ ነው መሄድ ያለበት። አንድ መጨመር አለበት። ምግብ አስቀምጠን የመጣ ነው። ላይክ አርጉ እናንተ በደንብ እንብላበት እንጂ አንተ እናራና የፈጠነ ይሄኔ በልቶት ነው እና ዶሮ ስንት ገባልሽ? ምን ዶሮ ትላንት እንትን እጅ ነበረ በግተራ ቪዲዮ የፕሮሞሽን ለመቅረጽ እጅ ነበረ። መነሻ ዋጋ 20 ሺህ ብር ነው። መነሻ ማለት ነው። በቃ ትንሹ ጥንቷል። በቃ ለነገሩ ፍየል 40 ሺህ ብር ነው። ፍየል 120 ሺህ ብር አይቼ እግዚአብሔር ምንድነው እግዚአብሔር 120 ሺህ ብር ፍየል 60 ሺህ ብር ጀምሮ ትልቅ በሬ። ከዛ እንትን ይሄ እንደ ጉራ ነው የሚጠቀሙት አሉ። እንደ ጉራ ምናምን የሆኑ ባለ ሀብቶች ምናምን መጥተው ይገዛሉ። በልመታ መታ ጀልመታ ያሌለው ካለህዳ ታሪን እንዳትከዳ አባቱ ያስተማረው። ጋይስ ወሳኝ ሰዓት ላይ ያው ምግቡ ላይ ነው የመጣው። እንግዲህ ሌላኛው ብራዘር መጥቷል እዚህ ጋር። ሰላም በላችሁ። በአማርኛ አውራ አይዞ ዋንዳ ምልክት ቋንቋ ጋይስ እዚህ ጋር ደግሞ ሲስቱ ነች ያለችው። እንግዲህ መቅዲ ሰላም ያችሁ። እስቲ ሰላም አስተዋቂ ራስሽ መጀመሪያ ራስሽ አስተዋቂ። መቅደስ ይባላል፣ የፍላጎት እህት ነኝ። አይሰማም። መቅደስ ይባላል፣ የፍላጎት እህት ነኝ። አይ ድምጽሽ ትንሽ ጠላ ነው ጠጅ ምንድን ምን ልቅዳልሽ? ጠጅ አይ አልቋል ጠጅ።
አይ እንትን ቅድም የበላነው እንደወር የሰራችሁ እሷ ነችና ቁሌቱ ላይ ቅድም የሆነ ሐሳብ ፈጥቼ ነበር። ምንድነው አያቃጥልም በርበሬው? ምን ያክል ብታሹ ነው? እንዴት ነው ያሸሹ? አስተሻሸቱስ እንዴት ነው? ወደፊት የሚቀጥል ነው ወይ? እንግዲህ ዶሮን ስሰራ 2 ቀን ነው ያቁላላሁት። ዋናው ማቁላላቱ ላይ ብቻ 2 ቀን። ወይኔ እንግዲህ ባሏ 2 ቀን ሙሉ የበርበሬ ሽታ ሸቷል ማለት ነው። ወጡ ጨው የለውም ያለ ነበር። አዎ ጨው ያልበዛበት ምክንያት ተፈልጎ ነው ወይስ ምጣኔሽ ላይ በጣም ሆነሽ ነው? እንግዲህ ዶሮ አንድ ላይ ነው የምንበላው አይደለ? የሁሉም ሰው ፍላጎት እኔ እኮ በግሌ ተመችቶኛል እኮ አሁን አንተ ተመችቷል፣ እሱ ያለውም ማለት። ስለዚህ ሁላችንም አንድ ላይ ስለምንበላ አነሰው የሚል ሰው መነስነስ ይችላል። ከጎን እያጠቀሰ እንደሚጥቃ መብላት ይችላል እንጂ አይጀመርም ከዚህ በላይ። ሌላው ኧረ እንዴ እኔ አንቺ ነበር እኔን ማስተናገድ የነበረብሽ። እኔ ያሽሽ ዛሬ ዳቦ በጣም ነው የሚጣፍጠው። በኋላ ይሄዳሉ። እሺ ወደ ቤት ሲሄድ ግማሹን አይ ግማሹማ ይበዛብኛል። ብቻዬን አይደል እንዴ? እሱማ ግን ያው እንግዳ በጣም ማን ይጋገረው? አንቺ አይደለሽም ማዘር ነች አገራችሁ። አብዱስ ይቀጥላል ጋይስ፣ ይቀጥላል። ቪዲዮ ገና ይቀጥላል። ኦኬ አዘጋችሁ ብዬ ነው ጋይስ። ጦም ጠጅ ምንድን ነው የሚባለው? ጾም ነው የሚባለው። እናንተ አትነግሩኝም እንዴ? ያረበስ ጾም ነው። የትኛው ነው? ጦም እኮ ልክ ነኝ። ከቻልኳን ነው መጾም። ይጣፍጣል እንዴ? ምን አስጨነቀኝ? ይጣፍጣል። ያው በአማርኛ ነው እንዴ? ዳይቡሽ እንኳን ደህና መጣችሁ። አይ ላንጉጅ ክላስ ተጀመረ። አይ አሪፍ ጠጅ ነች ማርያምን። ወይኔ ዛሬ በቃ መግባባት አንችልም ከሆነ ሰዓት በኋላ መግባባት አንችልም። አዎ እሱ ነው የሚያወራው። ከዛ በኋላ አባት የሚያመጣው እኮ ልዩ ነው ያኛው የእንትኑ የእሷ ጓደኛ ናት ይሄን የምትሰራው። ኦኬ አይ አሪፍ ጠጅ ነው። የኔ የግራጁዌሽን አይነቱን ይመስላል የተወሰነ። እሱ በጣም አሪፍ ነው። አንደኛ ተጠጣ እንጂ እንግዲህ ከዚህ በኋላ ከግማሹ በኋላ አይ አለው መልእክት አለው። በቃ እሱ ነው የሚያወራው፣ እኔ አይደለሁም። አይ ምግቡን አሳይልኝ። የጦርነታው ደግሞ አስመስለናል። ይሁት ይሄ ኢራን እዚህ ጋር ነው ትላለህ። አሜሪካ እዚህ ጋር የተጠቃ እስራኤል የቱ ጋር ነው? እዚህ ጋር እስራኤልና አሜሪካ ወደንብ ነው የተወቀጠው። ጋይስ ተከታተሉ። አዴ ከተዛለ ሁሉ ሰላም መሲ እንዴት ነው? ሰላም ነው አለን። እንኳን አደረሰሽ። ሰላም ነው ሁሉ ሰላም። ገና እኮ ልጀምር እኮ ነው ወሬ ገና ስል ሮጣ መጣች። ቦቦ ታነሽ የኔ እናት እንመጣለን። ቤተሰቦች እንግዲህ ያው ሰፈር ስላለኝ ነው። ሌላኛዋ ደግሞ መሲ እህታችን ያው አይ እድሜ አልጠራም ብቻ ታላቄ ነች። ሰላም በልኝ የዩቲዩብ ቤተሰቦች ናቸው። እንዴት ናችሁ? እንኳን ለፋሲካ በዓል በሰላምና በጤና ደረሳችሁ። ማቃችሁም አላቃችሁም በዓሉ እንዴት ነው? አካባበሩ እንዴት ነው? ወንድማችን ፍላጎት አብሮ አደጋችን ሰፈር ውስጥ እኔ ስለሷ አንቺ ብዙ አታውሪ ስለኔ፣ ብዙ ጥሩ ነገሮች ስላሉኝ ስለኔ አታውሪ። እኔ ስላንቺ ላውራ። እሺ ሰፈር ውስጥ ያሉትን አሁን አድገናል፣ ወጣት ሆነናል። ልጅ እያለን አሳያቸዋለሁ ማማም ብዬ ሴቭ እንዳረኩት ስልኳን እና ብዙ ነገሮች አሉ። አሁንም ልትሰነዝር ስለምትችል እጇን ይዘን የምናወራው ብዙ ነገሮች አሉ። እናሱ ወንድምና እናት ነን። ብዙ ነገር አሳልፈናል። ብዙ ከዚህ ሰፈርን ብንወጣ ብዙ ላይፎች ብዙ ነገሮች አሉ። ስለዚህ ይሄ ሰፈር ይሄ እና እሱ ነገር ብዙ ነው ተነግሮን በዚህ በሚዲያ ሳይሆን ተነግሮ አያልቅም። ኧረ አያልቅም። አሁንም ለበዓል መተን ነው ቤተሰቦቻችን ጋር እናቶቻችን ጋር መተን ነው። መሲ እንኳን አደረሰሽ። እንኳን አብራ ደረሰን።
ቁጭ አድርግ ጠጅን ቁጭ አድርግ አምጣ። አሁን ይሄ ሁለተኛ ዙሬ ነው ጋይስ። ቪዲዮውን ወደፊት ያላደረኩት ፊቴ ጥሩ ስላልሆነ ነው ጋይስ። ፊላን ሹፉትማ አይቼዋል። ልፋ ድቅስሽን ልፎ በወጨፉ አለዳኝ ብራዘር ለዝቹ ነው ለሁለት ብርጭቆ ብሏል። ካሜራዋን እንኳን ትታ ኦን እንዳለ ነው የደቀሰችው ልጄ ነው አባት እንዴ